ማለት ዱንያ ማለት ነው ትንሽ ለኔ በቃ አልሆነም ብዬ እንትን እያልኩ እና ምንም በቃ እየሆነልኝም አይደለም። በጣም ከባድ ሚሰራ ያለው ምንድነው ማድረግ ያለብኝ ማለት አሁን እኔ ወላሂ አላህ ቢወስደኝ በጣም ደስ አይነ በአሁኑ ሰዓት ባለሁበት ማለት ነው። ቶሎ ቢወስደኝ በጣም ፍላጎት አለኝ። ምንም የመኖር ማለት ምንም ፍላጎት የለኝም ወላሂ ነው እና ዱዓ አድርጉልኝ። በቃ ራሴን ከማጠፋ ቢያንስ አላህ ራሱ ወደ ቢወስደኝ በጣም ፍላጎት አለኝ። ወላሂ ምንም የመኖር ፍላጎት የለኝም። የምኖርለትም አላማም የለኝም እና በቃ ቢወስደኝ በጣም ደስተኛ ነኝ። በቃ መጥፎ ነገር ከምሰራ ምን ሆነ እና ዱዓ አድርጉልኝ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ላ የተመነየነ አሐዱኩም ልመውት ሊዱርን ነዘለ ቢሂ ፈኢን ካነ ላቡደ ፈልየቁል አላሁመ ኢን ካነት ልሐያቱ ኸይረን ሊ ፈአሕይኒ ወኢን ካነት ልወፋቱ ኸይረን ሊ ፈተወፈኒ። ሰለላሁ ዐለይሂ ወሰለም ምን አሉ? አንዳችሁ ስለደረሰበት አደጋ ምክንያት ብሎ ሞትን እንዳይመኝ አሉ። ወንድ ልጅ አይደለ እንዴ? ጠንካራ ሆን እንጂ ዛሬ አጥተህ ከሆነ ነገ ታገኛለህ። ዛሬ ከፍተህ ከሆነ ነገ ትደሰታለህ። ዛሬ ተደስተህ ከሆነ ነገ ትከፋለህ። ዛሬ አግኝተህ ከሆነ በተቃራኒ ነገ ማጣት አለ። እዚህ ዓለም ላይ ያለ ህይወት እየተገለባበጠብን የምንኖር ሰዎች ነን እኛ። ሙሉ ደስታ ከፈለክ ከጀነት ሂድ። እዛ ሁሌም ደስታ ነው። አብሽር ላ የመሱሁም ፊሃ ነሰቡን ይላል። በጀነት ውስጥ ምንም አይነት መከራ አይነካቸውም የጀነት ሰዎች እያለ ይነገራል። እዚህ ዓለም ላይ እስካለህ ድረስ ግን ይሄ ነገር ይፈራረቅብሃል። የሰው ልጅ ጸጋ ሲያገኝ ብቻ አላህን ያመሰግናል አይደል? መከራ ሲያገኘው ደግሞ ታግሶ ያንን ማሳለፍ አለበት። ሼኹል ኢስላም ኢብኑ ተይሚያ ደስታ ሲመጣላቸው እንደምትደሰቱ ሁሉ አደጋ ሲመጣባችሁ በዚያ እንደው መደሰት ከዚያ በላይ አለባችሁ እያለ ይናገራል። ለምን ከተባለ ያ ነገር የመጣው በእናንተ ላይ ፈተና የመጣው አላህ ከኃጢአታቸው ሊያነጻችሁ ነውና እያለ ይናገራል። አላህ በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነል ሙእሚን ለዩእጀሩ ቢልሙሲበቲ ለቲ ቱሲቡሁ ሐታ ቢሸውከቲ ለቲ ዩሻኩሃ አሉ። ሙስሊም በሚደርስበት መከራ ሁሉ ምንዳ ያገኛል ከአላህ ዘንድ በምትወጋው እሾህ እንኳን ሳይትቀር አሉ። ያን እያሰባችሁ መኖር አለባችሁ። ሙስሊም በዚህ ዓለም ሲኖር እንዴት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አጀበን ሊአምሪል ሙእሚን ኢነ አምረሁ ኩለሁ ኸይር ኢን አሳበትሁ ضራእ ሰበር ፈካነ ኸይረን ለህ ወኢን አሳበትሁ ሰራእ ሸከር ፈካነ ኸይረን ለህ ፈፊ ኩሊ ዛሊከ ኸይር አሉ። የሙስሊም ማንነቱ በዚህ ዓለም ላይ በጣም ያስደንቀኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ክፉ ነገር ካጋጠመው በትዕግስት ያሳልፈዋል። መልካም ነገር ካጋጠመው አላህን በማመስገን ያሳልፈዋል። በሁሉም በኩል መልካም ነገር እንጂ አያገኝም ሙስሊም አሉ። ያችሁ ወይ ደስታ ነው ወይ ሀዘን ነው እዚህ ዓለም ላይ አይደለም። ደስታ ስታገኙ አላህን አመስግኑት። ሀዘን ሲያገኛችሁ ደግሞ ሶብር አድርጋችሁ ከአላህ ጋር ኢህቲሳብ ምንዳን እንደምታገኙ ተስፋ አድርጋችሁ ማለፍ እንጂ ያለባችሁ በቃ ዛሬ እኔ ፍጻሜ ነው ብላችሁ አትደምድሙ። ወጣቻ ሌላ እንደ ነብያቶች መከራ የደረሰበት የለም። እንተ የነብያት ተከታይ ነህ። ነብያቶች ላይ ይሄ ነገር እኮ አልፏል ብላችሁ በእነሱ ተጽናኑ። አላህ ዝም ብሎ በከንቱ ይመስላችኋል? ነብያቶች ላይ መከራ ያደረሰባቸው ወንም የፈተናቸው ለእኛ ትምህርት እንዲሆን ዘንድ ነው እንጂ ጠልቷቸው እንዳይመስላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አሸዱ ናሲ በላአን አልአንቢያ ثم الامثل فالامثل አሉ። ከሰው ሁሉ በላይ መከራ የደረሰባቸው ነብያቶች ናቸው። ከዚያም እነርሱም የሚመስሏቸው አሉ። ከማንም በላይ መከራ እዚህ ዓለም ላይ የደረሰበት ነብዩ ሰለላሁ ዐለይሂ ወሰለም ናቸው። በእርሳቸው ላይ የደረሰው መከራ ከዚህ በፊትም አልደረሰም፣ ወደፊትም አይደርስም። ሐዲስ ላይ ሲናገሩ ምን አሉ? ኢዛ ኡሲብቱም ቢሙሲበቲን ፈተዘከሩ ቢሙሲበቲ ፈኢነ ለዚ አሷበኒ ለም ዩሲብሁ አሐዱን ሚነ ናስ አሉ። የሆነ መከራ ከደረሰባችሁ በእኔ ላይ የደረሰብኝን መከራ አስታውሳችሁ ተጽናኑ በእኔ አሉ። በእኔ ላይ የደረሰው መከራ በማንም ሰው ላይ አልደረሰምና ብለው ተናገሩ። ያስላል። ነቢዩ ሰለላሁ ዐለይሂ ወሰለም በመከራዎች በፈተናዎች አልፈው ከሆነ እኛ ማንንና ነው ብላችሁ አስቡ። ሌላው የምኖርለት ተስፋ የለኝም ያልከው ትልቅ ስህተት ነው። የምትኖርለት ትልቁ ተስፋ አለ። አልዒባዳ ሊላሂ ስብሓነሁ ወተዓላ ወሊአጅሊ ዛሊከ ኸለቀከ ረቡከ ስብሓነሁ ወተዓላ ቃለ ስብሓነሁ ወተዓላ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። የምንኖርበት ትልቅ ተስፋችን እዚህ ዓለም ላይ ምንድን ነው? ምድራዊ ጥቅም እንዳይመስላችሁ የሚበላ የሚጠጣ ላ ይሄ ጊዜያዊ ነው። ትልቁ ተስፋችን በዚህ ዓለም ላይ የመጣንበት ዓላማችን ግባችን ምንድን ነው? ጌታችንን አምላካችንን አላህን በብቸኝነት መገዛት። ከዚህ የበለጠ ጸጋ የለም። العبادة أعظم نعمة وكفى بها نعمة. قال يوسف عليه السلام واتبعت ملة آبائي إبراهيم وإسحاق ويعقوب ما كان لنا أن نشرك بالله من شيء ذلك من فضل الله علينا وعلى الناس ولكن أكثر الناس لا يشكرون. ነቢያቶች ይሄን እንደ ትልቅ ጸጋ ይቆጥሩት ነበር።
እዚህ ዓለም የመጣንበት ትልቁ ዓላማ ጌታችንን አላህን ለመገዛት ነው። ይሄን ያክል ትልቅ ጸጋ ይዘህ እኔ በቃ የምኖርለት ተስፋ የለኝም ዓላማ የለኝም ትላለህ አይባልም በፍጹም። የሚበላ የሚጠጣ ማውጣት ይሄ ሌላ ነገር ነው። አይ ምግቡን ብቻ ሳይሆን ምን አለ መሰለህ በቃ ሰው በቃ ያለውበት ሁኔታ በአጠቃላይ በቃ ሊረዳኝም አልቻለም ማለት በቃ በሌላ ነገር እያየብኝ ስለሆነ ተዋቸው ሰዎችን። ትንሽ ሰው ካልተረዳ ደግሞ በጣም ነው የሚከባ። በቃ ገባ ምንም አይከብድም። በእኔ አደም እንዳንተው አፈር ነው፣ አትስማ። ስለ አንተ ሰዎች ከጀርባ ብዙ ሊሉ ይችላሉ። ወንድ ልጅ ነው አይደለ? ጠንካራ ነው። ለሰዎች ወሬ የምትወድቁ ከሆናችሁ አትረቡም፣ እናንተ ወላ አትረቡም። እኔ ለሰዎች ወሬ አይደለም የሆነ ጊዜ ነው ሰጥቼ ልጨናነቅ። እችን አንድ ሰከንድ ከሰጠሁኝ እኔ ራሴን አርክሼ ነው የማየው። አረባም ሰው አይደለም። ስለዚህ ለሰዎች ወሬ ቦታ ሰጣችሁ ራሳችሁን እንዳትጨናንቁ። አንዲት ሰከንድ እንዲደብረኝ አልፈልግም። አልሰማም ዞር በል ይታል አይደለ? ለሰው አይደለም አንተ ብትኖረው። አንተም ስለ ራስህ ትጠይቃለህ። ስለ ራስህ ለከ ከአላህ ባላረከው ነገር ሲያሙ ሰዎች ስላንተን ሲሉ በቃ ገባ ደግሞ ስለ ሰው በቃ እኔ ምክር እንደዛ ነው ገባ የሰው እንትን ሁኔታ በቃ እይታውን በቃ ለግብቻ ከባድ ነው። ባላረከው ነገር የሚናገሩን ሰዎች ቦታ አትስጣቸው። እንደውም በዘድላቸው። እኔ ስቄ ነው ባልኩ እንዲህ አይነት ነገር ሳይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ባላረከው ነገር ለሚዋሹብህ ለሚናገሩበት ሰዎች ላይ قال النبي صلى الله عليه وسلم من قال في مؤمن ما ليس فيه أسكنه الله رغدة الخبال. رغدة الخبال هو عصارة أهل النار. በአንድ አማኝ ላይ ያላረገውን አድርጓል ብሎ ያልተናገረውን ተናግሯል ብሎ የዋሸና የቀጠፈ ሰው አላህ በረገደቱ الخبال ውስጥ ያስኖረዋል አሉ። ረገደቱ الخبال هو عصارة أهل النار. ረገደቱ الخبال ማለት ነው ተብሎ ሲጠየቁ የጀሃነም ሰዎች እጅ የሚፈስበት ወንዝ ነው፣ ባህር ነው አሉ። የጀሃነም ሰዎች ተቃጥለው ከሰውነታቸው የሚፈሰው ደምና መግል አለ አይደለ? እንደ ትልቅ ወንዝ እንደ ባህር ሆኖ ይፈሳል። በዚያ ውስጥ ነው የሚቀጡት። በሙስሊሞች ላይ ያላለውን ብሏል፣ የተናገሩት እንዳደረገው አድርጓል ነው የሚናገሩ። ስለዚህ ቦታ ተስጣቸው ለእነዚህ ሰዎች። እነዚህ ሰዎች አንተን ሊመሩህ አይገባም፣ አንተን ሊጎትቱህ አይገባም። አንተ ሰው ነህ፣ አይምሮ ሰጥቶሃል፣ ይወጣላል። ስለ ዲንህ ተማርና ዲንህ በሚያዝህ መንገድ ላይ ሂድ። የሰዎች ንግግር ከጆሮ በስተጀርባ ወሩረው ከእግርህ በታች ጣለው፣ ረግጠው ሂድ። ለአንድ ሰው ስለ አንተ ለተናገረ ንግግር ብለህ አንዲት ማይክሮ ሰከንድ ራስህ እንዳታስደብር፣ እንዳትሰማቸው። እንዲህ ካልሆን ከዚህ ዓለም ላይ መኖር አትችልም። ይቺ ዓለም ለደካሞች አትሆንም፣ ጠንካራ ሰው ትፈልጋለች። ከፋለ እና ደግሞ ትንሽ ይቅርታ በመጨረሻ ትንሽ እና ደግሞ አንድ የሚያስጠላኝ በቃ ትንሽ በክራንች ነገር ነው የሚሄደው ገባ። አንድ ደግሞ በቃ የፈለክበት ሄደ ነጻነት አታገኝም ገባ። ነጻነት ይባል ነገር የለም ገባ። በዚህ በቃ የሆነ ከመኖር አለመኖር ይሻላል የሚለው ነገር ነው። አንተ የምትኖርለት ትልቁ ዓላማ ቅድም እንዳልኩህ ጌታህን አምላክህን አላህን ታውቃለህ፣ እርሱን እየተገዛህ ትኖራለህ። ይሄ ነው ትልቁ ዓላማ እዚህ ዓለም ላይ ሊሆን የሚገባ። የነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሓባ ሙአዚ ናቸው። አዛን አድረጋቸው አይኑ ማየት አይችልም ነበር። አይኑ ማየት አይችልም፣ ማየት የተሳነው ሰው ነበር። ግን ዓላማዬ ጠፍቶብኛል አይልም ነበር። አላህን በጣም ያመሰግኑ ነበር። አደጋ የደረሰባቸው ሰዎች ካላቸው እዚህ ዓለም ላይ በቀጣዩ ዓለም የምትሰጡት ምንዳ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አህለል መሳኢብ የአደጋ ባለቤቶች የተመነውን ሐዲስ ላይ ሲናገሩ በምድር ላይ ከዚህ በላይ አደጋ ደርሶባቸው በነበር ብለው እስኪመኙ ድረስ ትልቅ ጸጋ እንደሚሰጡ ተናግረዋል። ምን ነው ከዚህ በላይ ሌላ አደጋ ደርሶብኝ በነበር ብለው እስኪመኙ ድረስ በጸጋ አላህ ያንበሸብሻቸዋል የትንሣኤ ቀን ብለዋል። የሙሉ ጤና ባለቤቶችም ምን ነው እኛስ እንደነሱ በተሰጠን ብለው አልሰለም እስኪመኙ ድረስ አሉ። ስለዚህ የሆነ አደጋ ደረሰብኝ ብለህ ልትጨናነቅ አይገባም እና በደረሰው ነገር አላህ እንደሚተካልህ የውመል ቂያማ ማወቅ አለ። ትልቁ ጸጋቸው እዚህ ዓለም ላይ ኢስላም ነው። ኢስላም እስካላቸው ድረስ ሁሉም ነገር አላቸው። ኢስላም የሌላቸው እንደሆነ የዚህ ዓለም ሙሉ ጸጋ ቢኖራቸውም ድሃዎች ናቸው። ነቢያቶች ትልቁ ጸጋቸው ኢስላም ነበር። አንዱን አምላክ አላህን እናውቃለን፣ እርሱ እንገዛለን፣ ከዚህ በላይ ምን ጸጋ አለ ይሉ ነበር። ዩሱፍ ወተባዕቱ ሚለተ አባይ ኢብራሂም ወኢስሐቅ ወያዕቁብ
ማ ካነ ለና አን ኑሽሪከ ቢላሂ ሚን ሸይ ዛሊከ ሚን ፈድሊላሂ ዐለይና ወዐለ ናስ ወላኪነ አክሰረ ናስ ላ የሽኩሩን ይላል። የአባቶችን መንገድ ተከትያለሁ አለ ዩሱፍ። የአባቶችን መንገድ ተከትያለሁ የኢብራሂምን፣ የኢስሐቅን፣ የያዕቁብን አለ። እኛ በአላህ ላይ ቅንጣት የምናጋራ አይደለንም አለ። ይህ አላህ በእኛ ላይ የዋለው ትልቁ ጸጋ ነው አለ። ዒድ እያለ ያለው እስር ቤት ታስሮ ነው። ባልዋለበት ውለሃል ተብሎ፣ ባልተናገረው ተናግረሃል ተብሎ፣ ተዋሽቶበትና ተከትፎበት እስር ቤት ታስሮ እያለ ያ ሁሉ ግፍና በደል ደርሶበት እየተደበደበ አላህ ትልቅ ጸጋ ሰጥቶኛል እኔ የምኖርለት ተስፋ ያለኝ እያለ ያንን ትልቁን ጸጋ ያወሳ ነበር። ትልቁን ጸጋ ኢስላም ነው። አንተ ይህ ትልቅ ጸጋ አለ፣ አላህን አመስግን። እዚህ ዓለም ላይ ስትኖሩ ኢስላም እስካላቸው ድረስ ሌላ ምንም ምድራዊ ጸጋ ባይኖራቸው ሀብታሞች ናቸው። የዚህ ዓለም ሁሉ ጸጋ ኑሯቸው ግን ኢስላም ከሌላቸው ድሃዎች ናቸው፣ ባዶዎች ናቸው። ይህ ነው ሰዎች በአንተ ላይ ግፍና መከራ ባደረሱበት ጊዜ ዘወር ብለህ አላህ የዋለልህን ትልቁን ጸጋ ኢስላምን በማውሳት ተጽናኑ። እኔ እኮ ኢስላም አለኝ በሉ። ትልቁ ጸጋቸው እርሱ ነው። እኔ እኮ ጌታዬን አላህን እገዛለሁ እንደ ኢብራሂም፣ እንደ ኢስማኤል፣ እንደ ኢስሐቅ፣ እንደ ያዕቁብ በሉ። እሱ ትልቅ ተስፋ ይሰጣቸዋል ትክክለኛ ማኞች ከሆናቸው። በታቻለ ይሄ ነው የሰዎች ንግግር ብላቸው አትኖሩ። ሰዎች ዛሬም ይናገራሉ፣ ትላንትም ነገም ይናገራሉ። ዞር ብላቸው እንዳትል ስቃቸው ለፏቸው። እሺ እኛ ጋር እዚህ